በአርጀንቲና እግር ኳስ ታሪክ 3 ሌጀንዶች አሉ። ሶስቱም ስለ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ምን አሉ? አንደኛው የ2022ቱን የኳታር ዓለም ዋንጫ ማሳካት የቻለው ሊዮኔል አንድሬስ ሜሲ፣ የ2008ቱ 2009ኙ ክርስቲያኖ ሮናልዶ ሁሌ ሲጮት ማየት ምኞቴ ነበረ። በዛ ሰዓት አስተውሳለሁ ሮናልዶን ከማየት በላይ ምንም በህይወቴ የሚያስደስተኝ ነገር አልነበረም አለ። ከሜሲ በአርጀንቲናውያን በጣም ትልቅ ቦታ የሚሰጠው ቀጣዩ ተጫዋች ዲያጎ አርማንዶ ማራዶና የ1986ቱ የሜክሲኮ የዓለም ዋንጫን ማሳካት የቻለው እና በአርጀንቲናውያን ልብ ትልቅ ቦታ ያለው ዲያጎ አርማንዶ ማራዶና በአንድ ወቅት ምን አለ? ሊዮኔል ሜሲ ሀገሩ ስትሸነፍ ወደ ሽንት ቤት ሄዶ ማልቀስ ይቀለዋል። አርጀንቲና ሮናልዶ ቢኖራት ኖሮ 2-3 ዓለም ዋንጫዎችን እስካሁን አሳክታ ነበረ። ሮናልዶ የተለየ ተጫዋች ነው ብሎ ተናግሮ ነበር። ዲያጎ አርማንዶ ማራዶና። ሶስተኛው በአርጀንቲናውያን ትልቅ ቦታ የሚሰጠው በ1950ዎቹ የአርጀንቲና እግር ኳስ እንቁ የሚባለው የሪያል ማድሪዱ የምንጊዜም ሌጀንድ ለባርሴሎናና ለሪያል ማድሪድ 2 ዓመት በማፈራረቅ መጫወት የቻለው የእግር ኳሱ ምርጡ 2 ባላንዶርን ያሳካ በ1957 እና በ1959 ባላንዶርን ማሳካት የቻለው ከፔሌ በፊት የዓለም እግር ኳስ የሚሰግድለት ተጫዋች አልፌርዶ ዲስቲፋኖ ስለ ሮናልዶ ምን አለው? እሱ የተለየ ተጫዋች ነው። ሮናልዶ በእግር ኳስ ህይወቴ ካየኋቸው ምርጡና አንደኛው እግር ኳስ ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው። ምን ልፈልጌ ነው? ኢቭን በአርጀንቲናውያን ልብ ላይ ማን ያለው? ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ። አርጀንቲናውያን ምን ብለው ይመኛሉ? ሮናልዶ ምን አለ አርጀንቲናዊ ተጫዋች በሆነ ኑሮ 4-5 የዓለም ዋንጫዎችን ከሱ ጋር እናሳካ ነበረ ብለው ይናገራሉ። የብዙ አርጀንቲናውያን ወጣት ተጫዋቾች ልብ ሮናልዶ 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 ይላሉ። ይህ የምንጊዜ ምርጡ ደጎት ክርስቲያኖ ሮናልዶ ልታከብረው ይገባል። ሁሌም በልባችን ላይ እንደነገሰ ይኖራል። ሁላችሁም CR7 ደጎት እያላችሁ ኮሜንት ሴክሽን ላይ ጻፉ። ፎሎ እያደረጋችሁ